በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሌላኛው ዛሬ ላይ የምናያቸው በጣም ጠቃሚ የህይወት ቁልፍ ነገር ነው የምሰማው። ሐሜት ሲነግሩ መስማት ትወዳለህ አይደል? እንደውም እንዲህ ይባላል፣ ሐሜት ሲነግሩ መስማት አለብህ፣ አንተ ግን አትማ። የሚሰማም ሰው እንደማይተርፍ ወቅ። ስለዚህ በዛሬው ላይ ከዚህ በኋላ ሐሜት አልሰማም ከነጭራሹ የምትልበትን እውነታ ነው የምነግርህ። ሐሜት የምትሰማ ጆሮ፣ ስለሰው ሲነገር የምታዳምጥ ጆሮ፣ ብላ የምታዳምጥ ጆሮ ውሸትን፣ ጥርጣሬን፣ አመጻን ሲዘራብህ ዲያብሎስ በአንተ አይምሮ ውስጥ እሺ በጄ ብለህ የምትቀበልን ሰው ነው የምትመስለው። ምክንያቱም ልክ እንደ እርሻ ቦታ ነው አይምሮ። ስለዚህ ንግግሮች ሲዘሩብህ አመጻዎች፣ የሰዎች ጉዳቶች ነው በብዛት ሐሜት ቀጥታ ለሰውየው መንገር የማይችሉትን ነገር ነው የሚነግሩ። ያንን በሚነግሩ ጊዜ በሰውየውና ባንተ መካከል ያለው በነጋሪውና ባንተ መካከል ከፍተኛ የሆነ ጸብ ነው ያለው። ወደድክም ጠላህም ማለት ነው። እኔንም እንዲህ ነው የሚያደርገኝ ብለህ ከዛን ቀን ጀምሮ ያን ሰውዬ በጥርጣሬ መንገድ ታየዋለህ። ያንንም እንደዚህ አድርጓል የተባለውን ሰውዬ ላያደርግ ይችላል፣ አንተ እንደዚሁ ትጥለዋለህ። ስለዚህ ጸብን የሚዘራ አንደበት በዲያብሎስ አማካኝነት ጸብን የምትዘራ አንደበት ናት። የወንድሞች መካከል ጸብን መዝራት እንኳን በምላስ ተናግረ ይቅርና በኮሜንት ብትጽፍ ስድብ፣ በኮሜንት አንዱን ብታዋርድ ኃጢያት እንደሚሆን ታውቃለህ። ያሞኔ አስበህ ያደረከው ነገር ስለሆነ ነው። ስለዚህ በጆሮአችሁ ሐሜትን ሲሰሙ ሐሜት ላለመናገር ምንም አይነት እንትን የላችሁም፣ ወደኋላ የምትሉት ነገር የለም። ስለዚህ ዲያብሎስ ሐሜት ማትናገሩ ከሆነ መጀመሪያ ሐሜትን አጣፍጦ እንደ ማር ለውሶ በጆሮአችሁ የሚነግሯችሁን ሰዎች ነው ወደናንተ የሚልከው። አይራና አልፈልግም እንዴት ሐሜት መስማት አልፈልግም ብላችሁ ዞር ካላረጋችኋቸው ያንን ነገር እየተደጋገመ በሄደ ቁጥር አንተም የመናገርን አቅም እያዳበርክ ትሄዳለህ። እንኳን ሐሜት ለመስማት ይቅርና በዚህ በስምንተኛው ሺህ ቅዱስ ሆነ እግዚአብሔርን ፈርተህ ሰማዕትነት ተቀበለ በቅድስና መኖር፣ ወንድ ሆነ ወንድ ሆነ መኖር፣ ሴት ሆነሽ መኖር፣ በቤተክርስቲያን መጋባት፣ ይሄ ከሰማዕትነት በላይ ነው የሚሰጠው ዋጋ በእግዚአብሔር ዘንድ። እዚህ ደረጃ ለመድረስ በመታደርጊው ሩጫ የምን ሐሜት ነው የምትሳደምጪው? ጊዜ ሊኖርሽ አይገባም። አለበለዚያ ግን ዲያብሎስ እነዚህን መንገዶች ይጠቀማል። የመጀመሪያ ሐሜት ስትሰሚ በሰዎች መሳለቅ ትጀምሪያለሽ። በሴትም በወንድም አንቀጽ እየተናገርኩ ሄዳለሁ። ስለዚህ ሐሜት እየሰማችሁ ስትሄዱ ምን እየዳበረ ይሄዳል? ሰውን የማጥቃት መንፈሳዊ ሳይሆን መናፍስታዊ ስትራቴጂዎች፣ እቅዶች በእናንተ አይምሮ ውስጥ ዲያብሎስ እንዲያስቀምጥ ያደርጋል። ለዙሪያችሁ ያለውን ሰዎች መገምገም ትጀምራላችሁ። ይቅርታ ያረጋችሁላቸውን ሰዎች ማየት ትጀምራላችሁ። እነሱን ለማጥቃት ታስባላችሁ። እኔንም እንደዚህ ያደረገኛል ሳልቀድመው ልቅደመው ብላችሁ ያንን ሐሜት የነገራችሁን ሰው ለማጥቃት መስመር ትደረድራላችሁ። እዛ በዲያብሎስ ወጥመድ ውስጥ ገብታችሁ አረፋችሁ ማለት ነው። ብዙ ሰዎች ሐሜት ለመስማት ቡና አፍልተው ፈንድሻ አድርገው ቁጭ ብለው የጎረቤቶቻቸውን የሚያወሩ ብዙ ናቸው። ይሄ ቤተክርስቲያንም ሄደው አስቀዳሽ መስለው ቁጭ ብለው ካህኑ ወደዚህ ጠጋበሉ ቢላቸው ጠጋይሉ፣ አረ ወደዚህ ሆኖ ጠጋበሉ፣ ወደ ቤተክርስቲያኑ ጠጋበሉ ቢባሉ የማይሰሙ ሰዎች በጣም ብዙ ናቸው። ሴቶች ብቻ አይደሉም፣ ወንዶችም ስለ ኳስ የሚያወሩ አሉ። ሄደው እግዚአብሔር ቤት ሄደው ማለት ነው። ጩኛቸውን ይዘው ሄደው መልካም ነው ቅዳሴ ሳይጀመር የቤተክርስቲያን ስርዓቷ ሌላው ነገር ሳይጀመር ሁሉ ነገር ጸጥ ባለበት ወቅት ላይ
ሄዶ እጮኛን ከንስሐ አባት ጋር ሆኖ ማስተዋወቅ ማስባረክ መልካም ሆኖ ሳለ መቀጣጠሪያ ማድረግ ቤተክርስቲያንን ይሄ ከሐሜት አይተናነስም። የዓለማዊ ነገር ማውራት በቤተክርስቲያን ውስጥ መሳሳቅ በዛ በሚያልፈው ሰው ቤተክርስቲያን በሚሄደው ሰው ቤተክርስቲያን ውስጥ ቁጭ ብለው አየኸው ይሄኮ አራቃታለው እቺኮ ዘማይናት ምናምን እያሉ የሚያወሩ ሰዎች አሉ። በጣም ከባድ ኃጢያት ነው። በጣም የእግዚአብሔር ነፍሱ ነው እኮ የሚጠላት ጸብን የምትዘራ አንደበት ማለት ያንን የሚሰማ ከእንደዚህ አይነት ሰው መራቅ ያስፈልጋል፣ መሮጥ ያስፈልጋል፣ ህብረት ያስፈልጋል። ስለዚህ ሐሜት ከሚነገርበት በምንም አይነት መንገድ ሊሆን ይችላል፣ በኦንላይንም ሊሆን ይችላል። አንደኛው ስለሌላኛው ወገን በጣም ሲያወራ መጠንቀቅ ያስፈልጋል። ማን ነው እሱ ነው እንደዛ የሚያወራው? ማን ነው የሥላሴን ባሪያ የሥላሴን ህንጻ የሚተቸው ማለት ነው? ከዛ መሸሽ ያስፈልጋል። ስለዚህ እግዚአብሔር የወደደውን ነገር ነው መስማት። ሐሜት ነፍስን ጥቁር ጥላሸት ነው የምታደርገው። የሚሰማውንም ሰው የሚናገረውንም ሰው እጅግ ትበድላለች፣ እጅግ ታጠፋለች። ጸብን ነው የምትዘራው። ሐሜት ወደ ጸብ ነው የሚደረድረው፣ ወደ ክፋት ነው የሚያንደረድረው። ጆሮህን ደግሞ መስጠትህ ለዳቢሎስ ነው የምትሰጠው። ጆሮህን ሐሜት የምትሰማ ከሆነ ዳቢሎስን ነው የምታዳምጠው፣ ጓደኛህን አይደለም፣ ጓደኛሽን አይደለም። የዳቢሎስን አፍ ነው የምታዳምጠው። ሐሜተኞችን እዛው ማለት አለብህ። አንተም ፊትለፊት ነው መናገር ያለብህ፣ ፊትለፊት ነው መናገር ያለብሽ። አስቀይመውሽ ሊሆን ይችላል፣ ገንዘብሽን ከልክለው ሊሆን ይችላል። ፊትለፊታቸው መንገር ማማት የለብሽም፣ ማማት የለብህም። ስለዚህ በአግባቡ ጆሮህን ለቅድስና ማዋል ካልቻልክ ዳቢሎስ ያንተን ጆሮ ይጠቀምና አይምሮ ውስጥ ይገባል፣ አስተሳሰብህን ይመርዘዋል፣ ለሰዎች ያለህን ቅንነት ይሸረሽረዋል። በዙሪያ ያሉ ሰዎችን በጥርጣሬ የመመልከት ደንጋጣ የመሆን ሁሉ ጊዜ እኔ በሚል ስግብግብነት ውስጥ ገባና ከእግዚአብሔር ተጣልተ ቁጭ ትላለህ። ስለዚህ እግዚአብሔር የሚወደውን ነገር ለማድረግ እግዚአብሔር የሚፈቅደውን ነገር ለማድረግ ስታስቢ ከሐሜተኞች እግርሽን ማራቅ አለብሽ። አንቺም ወይንም አንተ ሐሜተኛ ከሆንክም ምላስህን በንስሐ መታጠብ አለብህ። በንስሐ አለበዚያ በእሳት ውስጥ ትገባለች። በወንድሞች መካከል ማንንም ቢሆን የሥላሴ ህንጻ ስለ ጥርሱ ስለምኑ ስለ ቁመናው አውርደ ስለ ሰዎች ያለመሳለቅ አንደበትን በመክታት የምታገኘው ከእግዚአብሔር በረከት አለ። አይ እንደዛ አደርጋለሁ ካልክ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘ ጊዜ ይሁዳ አሳልፎ ከሰጠው በኋላ ሄዶ አይቶት ነበር ገንዘብ ለመመለስ። ከዛ በኋላ 3-4 ህፃናቶች አሉ። እነዚህ ህፃናቶች ተመስለው አጋንንት ናቸው። ይሁዳን እስከ ሞት ድረስ ነው ያደረሱት። ንስሐ ትዝ እንዳይለው ጭምር አድርገውታል። በሰው መሳለቅ ሰውን ማሸማቀቅ በሥላሴ ህንጻ ላይ ነው የምታደርገው ያንን። ስለዚህ ቅጣት ይዞ ይመጣባል፣ መቅሰፍት ይዞ ይመጣባል። ጥንቃቄ ያስፈልጋል። ሌላኛው መንፈሳዊ ህይወትን ያኳስሰዋል። ስለ ሰው ብቻ ስታወራ ያንተ መንፈሳዊ አኳኋን በሙሉ ይሞታል። ስለዚህ ሐሜትን የሚነግራችሁ ሰው ሽሹ፣ ከዛ ሰው ይቆያል።